ሰላም ሰላም የዚህ ቻናል ተከታዮቼ እንዴት ናችሁ? ሰላም ነው? ሁሉ መልካም አለን። ግን አንድ ነገር ልነግራችሁ ብዬ ነበር። ምንድነው? የት ምን እንታዘዝ? ቤተሰብ የለኝ ለመናገር። አንተ ያማሃል ቤተሰብ ስላችሁ ዩቲዩብ ጀማሪ ነኝ ለማለት ብዬ ነው። በአለጌ ነውራም በአለጌ እና ወካችሁ ኢትዮጵያ እኔ ወንድማችሁ ዛሬ ነው የጀመርኩትና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለምናችኋለሁ። በአክብሮት ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ለምናችሁ ጋብዛችኋለሁ። ስለዚህ ካም በደና ወደ ዩቲዩብ ቻናል በደና መጣችሁ። አስገባ ቀጥታውን ወደ ቪዲዮ ነው የምንገባው። ወሬ አላብዛባችሁ። ኢትዮጵያውያን ከሆናችሁ ሰብስክራይብ፣ ካልሆናችሁ ሰብስክራይብ ምን ይባላል? ይመቻችሁ። ቀጥታው ወደ ቪዲዮ ኢሞ ላይ አንዷን ቸከስ ጠብሼ ቮይስ ትወደኛለህ? ታዲያ በአንተ መውደድ እኮ ገና እድል ነው። ስንቱ ነው አንተ የምመኘው ከስንቱ ላስትልክ። ለምን ቆንጆ ሆንክ እንደዚህ ቀን ነው አሁን ባንተ ላይ ግን የኔ መሆንክ ኮራው። እውነት ትወደኛለህ? እኔም እወዳለሁ እስከ ሞት ድረስ። ያንተ ፍቅር ከልቤ መቼም አይወጣም። ታቱ ማለት እንደ ስሜ በእኔ ላይ ታቱ ማለት አሁንም ድረስ አላችሁ እንደ ሞሁ ተጠቃሚዎች። እንዱ ጥርሷ ነገንዳ ያው የራሴ ንገራስ ያው ጥቂ ከነብቺ አገኝ ሱለ የሚያካ ፑላፕ ጭራሽ ይላያ እናንተ ውሾች፣ አሁን እናንተ ምናችሁ ነው የኔ ልጆች የምትመስሉት? ምን ይመሳሰላሉ? እንደው አዞ የመሰላችሁ። ያው ሁለትም አሁን እንግዲህ ይመጣል ቤት ውስጥ አንድ እንቅስቃሴ አረጋለሁ በለና እልካለሁ ወደ ላይ። ሁለትም ታርፋለህ። እኔ ዋላችሁ እንዴት ነው መጣሽ? ግቢ። እሺ ነይ ግቢ። እነዚህ ይሄ አምባቸው ይባላል። ያኛው ዝማሙጀት ነው ስሙ። ከክፍለ ሀገር ላስተምር ብዬ አምጥቻቸው ያው ሞባይል እየመነጠፈ የሰፈር ወንበር ይሆኑብኝ። በእናትሽ ያው ምንም በቃ አልተቻለም። ልጆች አይደሉም ከክፍለ ሀገር ነው ያመጣቸው። ተጮች መጣው። እስቲ መጣው ተጮች የሚጠጣ ነገር መብላምጣ። እስቲ አጮታት መጣው። ያ ምንም አጮታት መጣው። እሺ ሰላም ነው? ሰላም ነው ቆንጆ። እንዴት ነሽ? መብራት ጠፋ። አንተ ምን አባ ነው? ምንድን ነው? ገደሉኝ ነው እንዴ? እሺ ያው ተነቃቅተናል። አባ እያሰብኩ ገብቶኛል። ለሁለትንም መርዙት አንተ እሷም ተመችቷታል። የገባው አለ ያልተረዳኝ መጨረሻ ፓርት ላይ ግን እውነቴን ፍቅር ካደረገኝ እናቴ ትሙት አልደበረኝ። ኧረ አባ ካሜራው እዚህ ጋር ነው። ጭራሽ ነው ያልደበረኝ።
ይቀልዳሉ አይደል እንዴ? ከባድ ነው። እሺ ምንድን ነው ደግሞ? Oh my God! Great, isn't it great? Chris! I know, it's my dream. I have goosebumps everywhere. This is out of this world. እንደዚህ አይነት አለ እንዴ ደግሞ? ኪሷ ነው ወርታች የማየው እንዴ? ፖፍ ዛቷን አቀሳሳሪ ጀለስ እስቲ አላችሁ ደግሞ ዝም ብላችሁ ታቀሳስሩ አቀሳሳሪዎች ምድረ ሹፋት እቺ ደግሞ ለፍቶበት ነው ሰሪቅ አይደለም ያመጣሁትና እንደፈለኩ ራቁት ማንንም ዘንድሮ እኮ እኔ እኮ ፈጣሪ ከነዚህ ጋር ተጋፍታችሁ ለፉ ብሎ ፈረድ ወሸሻስ ተለፍቶበት ነው ጥላ ተለፍቶበት አሉ እንደ ጭራሽ በጣም እኮ የሴቶች ጀው ይሰከፋ በተለይ ሁለታችሁ የሴቶች ጀው በጣም ይከፋው በተለይ አሁን በክሩ ሆኗል። ክሩ አላችሁ ወዳጅ ኤአይ መሆን አለበት። እግዚአብሔርን እንደ እጇን አይታችሁታል ምን እንደሚያክል ቲክቶክ ላይ አባቴ ይለቀለቅላ ወንድ ልጅ ቲክቶክ ላይ የሆነ እኮ ያክሩ አለ ወንድ ምን ያደርጋል ብሎ ቀስሩ ያዘ ጀማ አለ። ይሄ የጂሙ ጀማ ደግሞ አለ እንደዚህ ግብደው መጽሐፍ ቅዱስ እንዳለው ጻል መትል ሚስት መጣችልህ እግዚአብሔር ደበለ እሷ በመጣበት መትል ሚስት ማለት ነው። በጣም እኮ እንደዚህ እኮ አይሆንም። ደግሞ አለ ደግሞ የሚያግዛቸው ልጅ መጣ ደግሞ ሰሞኑን ቲክቶክ ላይ እሱም ወንዶችም ቺት ያደርግባቸዋል እናንተም ቺት አድርጉ ምናምን የሚል ልጅ መጣ ደግሞ የሆነ ቀይ ልጅ ምን አገባሽ ነው እሱ እንኳን አያገባኝም ወደውታል ደግሞ እንዳይነሱብኝ ላይ ኤኒዌይስ ምን ኤአይ ነው ምንድነው አያምርም እኮ እንደዚህ ያረታው አሁን መሆን አለበት ኤአይ መሆን አለበት ጂንገር የሚባለው ሴት እንደዚህ ሆና ምናምን የሚሰሩ ሸንገቶች አሉ እነዚህ ምንድናቸው ቾምብላ ነኝ ብላለች ቾምብላ ናችሁ እናንተ ኤኒዌይስ ወዳችኋለሁ ፎሎ ማለት መጣ ደግሞ ብራዘር ምስጢሩን ልንገራውን ስራውንም ሁሉም ስራ ዝናብ ዘነበ ስራ ገንዘብ አጣ ስራ ሁሉም ስራ ነው ምን ብራዘር በስሜት እንዳትመራ ያለበት ቦታ የተወለድክበት ቤተሰብ አንተ ላይ ተጽዕኖ ማድረግ የለበትም። እኔ የምኖርበት አካባቢ ላይ እኔ ነኝ እንጂ ተጽዕኖ ማድረገው አካባቢው ላይ ተጽዕኖ አደረግ ብራዘር ከኔ ተማር። ምን ይባላል ግጥሚያውን ወደ ሞቲቬት ነው እንደቀየሩት ምንም ግን ሊረዳኝ አልቻለም። የነዚህ ሰዎች ነገር ምንድነው ስራቸው? እኛ ምን አገባን በእነሱ ህይወት? እኛ ምን አገባን? የራሳችን ህይወት እኮ አለ አይደል እንዴ? ምን እሺ ባይዞይ ሳላደንቀው ማለፍ አልችልም። ይሄ ልጅ በጣም ጎበዝ ነው። እቺ ደግሞ እስቲ ራስሽን ከ10 ስንት ሬት ታደርጊያለሽ? ከ10 100 መቶ መጣችልህ ደግሞ ይኸውልህ ታርጋ መብራት የመሰለች ልጅ መልክሽ ግፋት በመድኃኒዓለም ጭራሽ ግንበኛ ረዳት የመሰለሽ መፋሰራስ እንዴ ከ10 መቶ ይገባኛል ትላለች። እናንተ የያዘንጀራ ነው የምትመስለው። ራዳው ነው እኔና ያና አታስጠይም ጋልቡና አምባት ቀርብ አንደኛ ነው። ምን ውስጥ ነው የገባው? እናታችሁን ስንት አለሌ በዛበት። አቤት ይሄ ልጅ ባለው አይጥመዳችሁ ከጥፍራችሁ ጀምሮ እስከ ራሳችሁ ድረስ ትርብ የሚያደርጋችሁ የምሬ ነው። እንዴ ደግሞ ከ10 መቶ የተላጠ ሙዝ እኮ ነው የምትመስለው ልጅቷ ራሱ። ቀጣይ እስቲ
እሱ ድምፅ ነው ጌታን እሱ ነው እውነት እናቴ ትሙት እሱ ነው አጀኩ መልካም አዲስ ሲማልል ያወሪ ኮቹ ሰሞች አደማሊ አርጋዋን ገልፈኒ ነው ግድድር እንኳን በሞራዲ በፋናን ተሰጥክ ወይኔ እኔ ግን የአርሰናል ደጋፊዎች በጣም ነው የምታሳዝኑ። በጣም እኔ ጨጓራችሁ ባላት የለኝ መጽናናቱን ይስጣችሁ። እንዴት ነው እንደዚህ ደርሳችሁ ዋንጫ ለመብላት እንደዚህ ማንቼ በቃ እስቲ ቀጣይ እስቲ ባባ የተረዳው ካለ እስቲ አረ ጭንቅላቴ ምን አለ ትምህርት እንደዚህ በተረዳኝ። አስማጨ አረች ሰውዬ በጣም ነው የምትመጪው። ይሄ ቪዲዮ ለወንዶች ነው። ፍቅር ማለት ውሃ ላይ እንዳለ አረፋ ማለት ነው። አረፋ ደግሞ ካልተንቦጫረቀ ካልተበጠበጠ ይጠፋል። ስለዚህ አንተ ፍቅረኛ ካለ ፍቅረኛህን በጥብጣት፣ ፍቅረኛህን አምቦ ጫርቃት። ይመች። ሰላም፣ ፍቅር፣ ጤና ላንተ ይሁን። እስቲ አረኔስ ልቤ እኮ ተቃጠለ ጎበዝ። እኔ ማምቦ ጫርቀው ድንገት ሻወር ስገባ ማምቦ ጫርቃለሁ። እስቲ ገርል ፍሬንድ ያላችሁ ቸከስ ያላችሁ ይሄ መልእክት ለእናንተ ነው። እኔ የለኝም፣ ምንም የለኝም እና ይሄ መልእክት እኔ አልገባኝም። ማምቦ ጫረቅ እንዴት ነው ማምቦ ጫረቁት? ውሃ ውስጥ አስገብተን ነው እንደምንሸፈችፋቸው ወይስ ምን? እሺ እኔ አንድ ቀን ያልፍልኛል። Just come outside for the night. Take your time, get your life. Dirty night. ላሽ ምን እሺ ስለባሽ እኛ ወንዶች ማቆም ያለብን ጅንጀና አንደኛ። እሺ መቼ ነው አይንሽን የማየው? መቼ ነው አይንሽን የማየው? ሁለተኛ ቶቶላችሁ ምን ያደርግላል? ምን ያደርግላል? ሶስተኛ ወዴት ተው፣ እንደዚህ ጅንጀና ተው፣ አይደረግም። እነሱም ሹሩ ማለት እኛም ደብሮናል። እንዴት ነው አንተ ልምጣ? ወዴት ነው የምትሄደው? ወደ እሷ? ከዛንስ ምን ለማግኘት? ወይ እኛም ደብሮናል። እውነት ነው። የሚስማማበት ካለ ይደረጋል እንዴ? እኔ ከባድ ነው።
ከባድ ነው ለመሳቁላ ከባድ ነው። በዚህ ከባድ ህግ በወጣበት ጊዜ ለመሳቁላ ከባድ ነው። ጭራሽ በመንግስት ልታስደርጉን ነው። ሰይጣን ሲፈትን ይላል። ቫላንታይን ደረሰ እንዴ? ፍቅረኛ ልጨነቅ እንጂ አንተ ደግሞ ምን ቤት ነህ እንዴ? ሴቶቹ እኮ እንደ ጾታ ነው የጣሉህ። በቃ ልጅ ያለህም ቤተሰቦች ሲፋቱ ሁለቱም ነበር አልፈልግህም ያሉ። አሁንም ስራ ቦታ ምሳቃ ይዘህ የምትሄድ ሰውዬ የባስ ትኬት ስታጭበረብር እየዋልክ የፍቅረኛሞች ቀን እና ቤተሰቦች ለዛሬ የነበረው ቪዲዮ ይሄን ይመስል ነበር። ፈታ እንዳላችሁበት አልጠራጠርም። ያው እንደጀማሪነት እንደዚህ ነው የሰሩት እላችኋለሁ። እና የዛሬ ቪዲዮ ይሄን ይመስል ነበር። የዛሬ ቆይታችን እቺን ትመስል ነበር እና ፈታ እንዳላችሁበት አልጠራጠርም ነው የምላችሁ። እና ከታቻላችሁ ሰብስክራይብ እንደተጫናችሁም አልጠራጠርም። ላይክ እንዳደረጋችሁ አልጠራጠርም። ጀለሶቼ ይመቻችሁ። በሌላ ቪዲዮ እስክንገናኝ ደግሞ ቸር ቆዩልኝ፣ ቸር ሰንብቱልኝ፣ ሰላም ሁኑልኝ። መልካም ቀን። በሌላ ቪዲዮ ደግሞ እንመጣለን። ቤተሰቡን ሰብስክራይብ በማድረግ ይመቻችሁ። መልካም ምሽት፣ መልካም ቀን፣ መልካም ቀን። ባይ